በዚህ ሳምንት 4 ትሬድ ወስደን ነበረ። ከወሰድናቸው 4 ትሬዶች መካከል 4ቱም ዊን ነበሩ። እንዳለ ሆሌ ማርኬት የሆኑ ነበር ከቼ ያደረግነው እና ወደ ትሬዱ ስንገባ እንዳለ የነበሩትን ኮንቲኒዌሽን የገባ ነው ከአርብ ዕለት ውጪ። ይሄ የመጀመሪያው ትሬድ የሰኞው ዕለት ስናይ የሰኞው 15 ሚኒት ፌር ቫልዩ ጋፕ ነበረ። ትንሽዬ ብትሆንም ፌር ቫልዩ ጋፕ ምንም ቢሆን ትንሽዬ ቢሆንም ችግር የለውም፣ ኢፌክቱ ያው ነው። እሱን ካገኘን በኋላ እዚች ጋር ለንደን ላይ ተች ሳያደርገው ወጣ። እዛ ኒውዮርክ ተከፍቶ እዚኛው ተች ላይ ከኢኤስ ጋር ኤስኤምቲ ፈጠረን። እሱን ኤስኤምቲ ከጠበቅን በኋላ ወደ 1 ሚኒት ወርደን ሲአይኤስዲ መጠበቅ ጀመረ። ሲአይኤስዲ እዚህ ጋር ትንሽ ሲአይኤስዲ ነበረችን። እሷን ሲአይኤስዲ ኢንቨርስ ካደረገልን በኋላ በዚህኛው ዊክ ነካለን። እዛ ማርኬቱ ቀጥታ ነው ወደ ላይ ሄደው። የሰኞው ትሬድ እንግዲህ ይሄን ይመስላል። ወደ ማክሰኞ ትሬድ እንሂድ። የማክሰኞ ትሬድ እንደሰኞ ኮንቲኒዌሽን ነው። ይሄው እዚህ ጋር ፌር ቫልዩ ጋፕ ያሳያችሁ። ፌር ቫልዩ ጋፕ ይሄኛው የማክሰኞ ትሬዱ 2 ፌር ቫልዩ ጋፕ ነበር የነበረው። ከታች ያለው የ30 ሚኒት ነው፣ ከላይ ያለው ደግሞ የ15 ሚኒት እና እዚህ ጋር ተች አድርጎልን ነበረ በኤዥያ ሴሽን። በሱ በኤዥያ ሴሽን ተች ካደረገልን በኋላ ማርኬቱ ትንሽ ሙቭ አፕ አደረገ። በለንደንም ወደ ላይ እየተንቀሳቀሰ ነበረ። የነበረን አጋጣሚ ተጠቅመን ማርኬት ኮንቲኒዌሽን ጠብቀን ኤዥያ ሎ ቴክስ ያደረገልን በዚች የ30 ሚኒት ፌር ቫልዩ ጋፕ ታግዘን ምን ለመናገር እዚህ ጋር ወስዶት ነበረ። በኤዥያን ሴሽን ወስዶት ነበረ የ30 ሚኒት ፌር ቫልዩ ጋፕ። ከዛ እዚህ ጋር ጠብቀን የኤዥያው ሎ ከወሰደልን በኋላ 3 ሚኒት ላይ ወረድን። ኔትወርክ ዛሬ 3 ሚኒት ላይ ምን ማድረግ እንችል ነበረ? እዚች ጋር ሲአይኤስዲያችንን አድርገን እዚህ አካባቢ ሲአይኤስዲያችንን ብናደርገው ማርኬት እዚህ ጋር ሪቨርስ እንደማያደርግ ገብቶኝ ነበር። እንደዛ ስለማያደርግ ያለኝ አማራጭ እዚህ ጋር መጠበቅ ነው። የቱ ጋር ነው? እዚህ አካባቢ ሲሳይ ያለን አማራጭ የሮብ ዕለት ነው። ይሄኛው ሊኩዊዲቲ የሮብ ዕለት ነው። ከዛ እዚህ ጋር የዚህኛውን ሲአይኤስዲ ቴክ አደረገልን በኋላ ይሄኛው 1 to 2 ነው እንዳለ የገባ ነው። እንዳለ 1 to 2 ናቸው። እና ይሄ ደግሞ የማክሰኞ ነው። ወደ ሮብ ዕለት እንሂድ። የሮብ ዕለት ምንም እንኳን እንደሌሎቹ ባያስደስትም ኮንቲኒዌሽን ነው፣ ሪቨርሳል ነው እንጂ ይሄኛው ሪቨርሳል የገባ ነው። እዚህ ጋር ትንሽ ኢሞሽን ምናምን ነበረ። ቶሎ ነው የዘጋሁት። ቶሎ ባልዘጋው ኖሮ ቢያንስ ትንሽ የናል ከቻረግ ነበር። እስከዚህ ብሎ ድረስ ሆልድ ባረግ ኖሮ ከቻረግ ነበር ሀሳቤ የኔ። ምንም ግን የሚደረግ ቦታ የለም እንጂ ሙሉ ብሬክዳውን ላድርግላችሁ። እዚህ ጋር ፕሪቪየስ ዳይ ሃይ ነበረን። ፕሪቪየስ ዳይ ሃይ ይሄኛው ፕሪቪየስ ዳይ ሃይ ቴክስ ያደርግልን ማርኬት ምን ጀመረ? ይሄኛው እንዳለ እነዚህ ፌር ቫልዩ ጋፖች እንዳለ ዲስሪስፔክት ማድረግ ጀመረ። እሱን ዲስሪስፔክት ማድረግ ከጀመረ በኋላ እዚህ ጋር እንደው ምን አስቤ ነበር፣ እቺኛው እዚህ ጋር ኤስኤምቲ ፈጥርና ወርታች ፑሽ ያደርጋል ብዬ ነበር። እንደው ሲያደርግ ቀርቶች በዚህኛው ሲአይኤስዲ ገባው። እዚህ ጋር ሲአይኤስዲ ነበር። እዚህ ጋር ለመግባት ስፕሪድ በጣም ትልቅ ነበር። ስፕሪድ እዚህኛው መግባት ትቼ እዚህ ጋር ሜቢ ይሄኛውን ኢንቨርስ እስከሚያደርግ ብጠብቅ ኖሮ ምንም ሜዳ አላደርግም ነበር። ግን ዋናው እዚህ ጋር መግባት የሚጠቀመኝ እዚህ ጋር አብዛኛው ሰው ይሄን ኢንቨርስ አድርጎ ጠብቆ እዚህ ጋር ነበር 1 to 1 ከዚህ ጋር ነው የነበረው። ይሄኛው ትሬድ was good። ወደ ሐሙስ ዕለት የመጨረሻው ትሬድ ላይ ደርሰናል። ይሄ የመጨረሻው ትሬድ በጣም ደስ የሚለው ትሬድ ይሄ ነበር እና ሊትል ሜሲ ቢሆንም ምን ነበረ እዚህ ጋር ሪጀክሽን ብሎክ አለችን አይደለ?
ያ ትልቅ የሪጀክሽን ብሎኮች አሉ። ይሄንን እንደ ሪጀክሽን ብሎክ የወሰድኩበት ትልቁ ምክንያት እዚህ ጋር የፕሪቪየስ ዳይ እንትኖች ነበሩ፣ ሴለሮች ነበሩ። እነዚህ ሴለሮች እዚህ ጋር ሪጀክሽን ብሎክ ላይ መግባት ትልቅ እቅድ ይኖራቸዋል ብዬ ሲአይኤስዲ 15 ሚኒት ሲአይኤስዲ እስከሚደርስ ድረስ ጠበቅኩኝ። እሱን ሳይነጋ ማርኬት በጣም ወርታች መሄድ ስለፈለገ እሱን ሳይነጋ ኤክስፓንድ ማድረግ ጀመረ። እኔ ደግሞ እዚህ ጋር የ30 ሚኒት ፌር ቫልዩ ጋፕ ጠብቄ እችኛዋን ተች ካረገልኝ በኋላ ወደ ሎወር ታይም ፍሬም እየወረድኩኝ ሲአይኤስዲ መፈለግ ጀመርኩኝ። እዚህ ጋር አንድ ሲአይኤስዲ ያለን፣ 3 ሚኒት ላይም ሌላ ሲአይኤስዲ ያለን። 3 ሚኒት ላይም ይኸው እዚህ ጋር ሲአይኤስዲ፣ እዚህኛው ጋር ሲአይኤስዲ፣ 1 ሚኒት ላይም ሲአይኤስዲ ያለ። እሱን ኢንቨርስ ካረገልኝ በኋላ በዚህኛው ዊክ ተጠቅሜ ገባው 1 to 2 ኤም አድርጌያለሁ እና በዚህኛው ሳምንት ብቻ ሜድ ባረኩት ኢኩቴጅ አካውንት ለመግዛት አስቤያለሁ። ግን ኢኩቴጅ ስለማይፈቀድ ትንሽ ቢያንስ 2 ሳምንት ምናምን ትሬድ አድርጌ ብዙ ሜድ ካረኩኝ ከአልፋ ፊቸርስ እገዛለሁ ብያለሁ። ሶ እዚህ ድረስ ካያችሁኝ ቴንክስ ፎር ዋቺንግ።